ሰላም እንዴት ናችሁ ቤተሰብ? የፀጉራችን ለውጥ መቼም በግልጽ መታየት ጀምሯል። አሁን አንድ ወር እየሆነን ነው ቻሌንጁን ከጀመርን። ይሄን ቅቤ ደግሞ እየደገምኩት ነው እላችኋለሁ። ከባለፈው ቀንሽ ያስቀመጥኩት ነበረ፣ እሱን ድጋሚ ተቀባሁት። ዛሬ ግን ማታ ነው የተቀባሁት፣ ጠዋት መታጠብ ስለፈለግኩኝ ተቀብቼው አድራለሁ። ከዛ የቢኤልን የፊት ማስክ ከቅቤ ጋር ቀላቅዬ እጠቀመዋለሁኝ። ለዛሬ ደግሞ ያው ቅቤ ስለተቀባው አንድ ላይ ቢጠቀሙ ይበልጥ ለውጥ አለው። በጣም ደስ የሚል ማስክ ነው እና እናንተም በፈለጋችሁት በውሃም በፈለጋችሁትም መጠቀም ትችላላችሁ። ጠዋት ላይ ነው የተቀባሁት። ከነ አንገቴ ነበር የተቀባሁት። በአሁኑ እዩት እንዴት እንደሚያምር። በቃ ስታጠብ ቅልል ነው ያለኝ። ፀጉሬም ደስ ይላል፣ ፊቴም ፍክት። ፀጉሬንም ከታጠብኩ በኋላ እንደ ማንኛውም ጊዜ ያዘጋጀነውን ቅባት እየተቀባው ውስጡንም ፀጉሬንም እየቀባው ሞይስቸራይዝ እያደረኩ እስከሚደርቅ ድረስ ለሁለት ነው ከፍዬ የምሰራው ማለት ነው። ከደረቀ በኋላ እንደፈለግኩ በቀጭኑ የፈለግኩትን መስራት እችላለሁ። እዩት ፀጉሬ ራሱ መነቃቀል ቀንሷል። እንክብካቤ ስላደረግኩለት አሁን አሪፍ እየሆነ መጥቷል። ፊቴም